ሜሲ ራሱ ማሳካት ያልቻላቸው የሮናልዶ 10 ሪከርዶች። 10ኛ ክርስቲያኖ በእንግሊዝ ፕሪሚየር ሊግ፣ በስፔን ላ ሊጋ እና በጣሊያን ሴሪያ ከፍተኛ ጎል አስቆጣሪ ሆኖ የጨረሰ ብቸኛው ተጫዋች ነው። 9ኛ ክርስቲያኖ በኬሪየሩ 66 ሃትሪክ ሰርተዋል። 8ኛ ክርስቲያኖ በተሳተፈባቸው ዓለም ዋንጫዎች ሁሉ ጎል ያስቆጠረ ብቸኛው ተጫዋች ነው። 7ኛ ክርስቲያኖ በአንድ ቻምፒየንስ ሊግ ሲዝን 17 ጎል ያስቆጠረ ብቸኛው ተጫዋች ነው። 6ኛ እንደ ክርስቲያኖ በቀለኛ ተጫዋች የለም። 5ኛ ክርስቲያኖ 900 ጎል ላይ በመድረስ የመጀመሪያው ተጫዋች ነው። አሁንም ለ1000 ጎሎች እየተንደረደረ ይገኛል። 4ኛ ክርስቲያኖ በብሔራዊ ቡድን የምንጊዜም ከፍተኛ ጎል አስቆጣሪ ነው በ143 ጎሎች። 3ኛ ክርስቲያኖ በ11 ኢንተርናሽናል ተከታታይ ጨዋታዎች ጎል ያስቆጠረ ብቸኛው ተጫዋች ነው። 2ኛ ክርስቲያኖ የምንጊዜም የቻምፒየንስ ሊግ ከፍተኛ ጎል አስቆጣሪ ነው በ140 ጎሎች። 1ኛ ክርስቲያኖ 200 የተለያዩ ቡድኖች ላይ ጎል በማስቆጠር የመጀመሪያው ተጫዋች ነው። የክርስቲያኖ ደጋፊዎች ይህን ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ አድርጉልኝ። ይህን ቪዲዮ ቫይራል እናስወጣው። ይቻማችሁ። ባባይ